አሁን ያለው መንግስት አሁን ኢትዮጵያን እየመራ ያለው መንግስት ባሉት ጀነራሎች በጣም ይኮራል። በጣም ማንም ሰው ወታደሮቹ እንዲነካበት አይፈልግም። መንግስት በጣም ይኮራባቸዋል፣ በጣም ያከብራቸዋል። የመጨረሻው ምክሬ ከአንድ ኩነት በኋላ አትተኙ። በጣም ብሶ የሚገለው አንድ ስራ ሰርቻለሁ ይረካና በዛ ይተኛና ያ የሰራውም ያላየው ይበላሻል። ይሄ እንዳይሆን ከስራ በኋላ ከሚሽን በኋላ ምሽግ ማየት፣ ዩኒት ማየት፣ ኮሙኒኬሽን ማየት፣ ትጥቅ ማየት፣ ሎጂስቲክስ ማየት፣ የጎደለ ማየት ስታዩ ስለምትፈቱ ስታዩ ስለምታስተካክሉ የእናንተ ማየት ያለውን ኢምፖርታንስ እወቁ። ተዋደዱ፣ ተከባበሩ። ከሰራዊት ሪፎርምና ድሎቹ እስከ መጪው ጊዜ ሀገራዊና ወታደራዊ ትልሞች የተነሳበት የጠቅላይ ሚኒስትሩ ማብራሪያ ኢትዮጵያ በሁሉም መስክ ያላት ራዕይ በግልጽ የተመላከተበት ነው። ጀነራል መኮንኖቹ ገለጻና ማብራሪያው ሀገራዊና ዓለም አቀፋዊ ሁኔታን በላቀ እንዲረዱ እንዳስቻላቸው ገልጸዋል። ይህንን የቀጣይ የሥራ መመሪያም እስከታች ድረስ በማውረድ በጋራ ተግባቦት ለተጀመሩ የመከላከያ የለውጥ ሥራዎች ስኬታማነት እንደሚሰሩ ተናግረዋል።